ከማስተማር አልፎ ደውሎ እስከመጠየቅ ደጋግሜ ደውዬ ነበር ረቡኒ ጋር እንዴት እንደሆነ 2017 በተለይ ለመጠየቅ ድራማ አይደለም እውነተኛ ለውጥ ግማሹ ድራማ ነው ግማሹ ምናም ብዙ ነገር ብሏል ሰው። እኔ ግን ዛሬ አሁን በአጽንኦት መናገር የምፈልገው እኛ ስኬመርም አይደለንም ድራማም አይደለም ትክክለኛው እውነተኛው ነገር ነው እዚህ ቦታ ይሆነ መቅበዝበዝ አንድ አካባቢ የሆነ 3 ወር በጣም ብዙ ነው በቃ ረጅም 3 ወር ነው ከ3 ወር በላይ ተቀምጫለሁ ነፃ መውጣት ማንነትን ማግኘት ሰላማዊ እንቅልፍ እየተኛ ከቤተሰቡ ጋር ሰላማዊ ነው ኮሙኒኬሽን አለው ራሱ ማኔጅ አድርጓል ለሁለት ዓመት ራስን መቻል የሰራው ቤት ኪራይ ከፍላለሁ ምግብ ገዝቼ እበላለሁ እሰራለሁ ራስ ማኔጅ አሁን አንደኛው የአገልጋይ ዮናታን አክሊሉ የሁልጊዜ ምርጡ ትውስታ በህይወቴና በአገልግሎቴ ዘመን እጅግ ፍሬያቸውንና ስኬታቸውን ለማየት ከምናፍቅ ሁልጊዜ ረቡኒ ተሳክቶናል። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ታዲያ ዛሬም በአዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ደግሞ የምለቀው ቪዲዮ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ ትክክለኛው እውነተኛው ነገር ነው እዚህ ቦታ የሆነው። ይሄ ድራማ ነው የሚሉ ሰዎች እዚህ ግቢ ቢገቡ ይጮሃሉ። ከ3 ወር በላይ ተቀምጫለሁ አንድ አካባቢ በጣም የሚገርም ነው። በዓለም ላይ በብዙ ስራት ላላችሁ እንቆቅልሽ የሚጣለው በኢየሱስ ብቻ ተመልከቱ። ለመልካም ወጣት ሳወራ ልናገራቸው ከምፈልጋቸው ሰዎች መካከል አንዱ አንተ። በነገራችን ላይ የዛሬው ቪዲዮ ለየት የሚያደርገው ምንድነው የዮኒ የሁልጊዜ ምርጡ ተማሪና ምናልባትም ወደፊት ዮናታን አክሊሉ ስለመልካም ወጣት ሳስብ ሁልጊዜ ብናገር ደስ የሚለኝ አንዱ ስላንተ ነው ብሎ የመሰከረለት ወጣት ተማሪ ነውና ምናልባት ይሄ ልጅ ከ2 ዓመት በፊት ነበር የሰለጠነው። አሁን በዚህኛው ዙር ለምስክርነት ነው የመጣው። የመጀመሪያውን ቪዲዮ አላመጣውላችሁም፣ ይሄኛው ምስክርነት ነው ያነጻችኋል ብዬ ወደዚህ ያመጣውላችሁ። ምናልባት በዚህኛው ቪዲዮ ድምጼ እንዳይረብሻችሁ ጉንፋን ይዞኛል፣ እንደምንም አድርጋችሁ እንድትሰሙኝ። እንደገናም ደግሞ ከዛሬ ውጪ ብዙ ትርፍ ጊዜ ስለሌለኝ ነው በዚህ ሁኔታ ልሰራ የተገደድኩት። ታዲያ ይሄንን ቪዲዮ እንደ ሁልጊዜው ላይክ በማድረግ ጀምሩ። እስከ ቪዲዮ ቆይታ ድረስም አብራችሁ ቆዩ። እንኳን ደህና መጣሽ፣ እንኳን ደህና ቆየሽኝ። ባለፈው ዓመት ደጋግሜ ደውዬ ነበር ረቡኒ ጋር እንዴት እንደሆነ 2017 በተለይ ለመጠየቅ ምን ይገርጣልሽ? የኔ እግዚአብሔር ይባርክህ። መጀመሪያው እግዚአብሔርንም ነው ይቅርታ መጠየቅ የምፈልገው። እግዚአብሔር ነው እድል የሰጠን 17 ላይ አስታውሰህ እንደደወልክ እንደጠየከን ያለንበትን ሁኔታ በጣም ክሮስ ቼክ እንደምታረግ ሰምቻለሁ። እህትሽ ጋር ደውዬ ነበር። እሺ ደስ ብሎኛል። አሁን በ2016 መጣችሁ ተጸልየለት ነፃ ወጣ። በጣም ለውጡን መስማት እፈልግ ስለነበረ ነው ደጋግሜ የደወልኩት። አያችሁ ምን አይነት ልብ እንደሆነ። ካስተማረ በኋላ እንኳን ደውሎ ቼክ ያደርጋቸዋል። ምን ላይ ነው ለውጡ እንዴት እየሄደ ነው ብሎ ቤተሰብ ጋር እስከመደወል ድረስ የሚያደርስ ልብ ማለት በጣም የሚገርም ነው። እንዲህ ያለ አገልጋይ ስላለን እግዚአብሔርን ልናመሰግነው ይገባል። በነገራችሁ ላይ አስተምሮ አብልቶ 1 ሳምንት አቆይቶ ከእንደገና ደግሞ ከሆነ ዓመት ቆይታ በኋላ ደውሎ ለውጡ እንዴት እየሄደ ነው ብሎ ደውሎ የሚጠይቅ አገልጋይ ስላለ ራሱ እግዚአብሔርን ልናመሰግን ይገባል። እንዲህ ያሉ አገልጋዮችን እግዚአብሔር ያብዛል። እንዴት ነው ምን ላይ ነው ያለው ምናም ብዬ ምን የምትነግሪኝ ነገር አለ? ዮኒ የምነግርህ ነገር አንደኛ ሰዎች ዛኔ ይሄ ነገር በተፈጠረ ጊዜ ብዙ ሰው ግማሹ ድራማ ነው ግማሹ ምናም ብዙ ነገር ብሏል ሰው። እኔ ግን ዛሬ አሁን በአጽንኦት መናገር የምፈልገው እኛ ስኬመርም አይደለንም ድራማም አይደለም ትክክለኛው እውነተኛው ነገር ነው እዚህ ቦታ የሆነው። ለብዙ ሰው ማለት የምፈልገው ነገር ምንድነው? እኔ ብዙ ሰዎች አውቃለሁ ሳይካትሪስት ጋር የሚሄዱ ሳይኮሎጂስት ጋር የሚሄዱ ቴራፒ እንኳን በጣም ብዙ ጊዜ ወስደው ረጅም ቀጠሮ ወስደው ብዙ ሰዓት የሚያጠፉ ሰዎች እንዳሉ አውቃለሁ። እዚህ ቦታ ስመጣ እኔ አንድ ነገር አምኜ ነው የመጣሁት። እግዚአብሔር የማመልከው አምላክ ትክክለኛ እውነተኛ ጌታ ስለሆነ እዚህ ቤት እንቆቅልሽን ጥዬ እንደምሄድ እርግጠኛ ነበርኩ። ረቡኒ ገላውን በታጠበ ምሽት ነበር ነገሩ እዚህ ቤት ጥለ ነው ይሄድ ነው በቃ። ከዛ በኋላ ላለው ነገር ለኔ
ትልቁ ስኬቴ አሁን ምንድነው አንቺ ደስ ያለሽ የተሳካልሽ በረቡኒ ጉዳይ ምንድነው ብለህ ከጠየከኝ ሆነ አንድ ሰው እዚህ ቤት ሲመጣ በሁለት ነገር ነው ነፃ የሚሆነው። አንደኛ ከመንፈሳዊ ስራት ይወጣል፣ ሁለተኛ በትምህርት ማንነቱን አግኝቶ ይሄዳል። እኔ ለረቡኒ የሆነለት አንደኛ ከዛ ከሰይጣን ስራት ነፃ ወጣ፣ ሁለተኛ ወደ ማንነቱ ወደ ትክክለኛ ማንነቱ ተመለሰ። ይሄ ማለት አንድ ሰው እዚህ ቤት መጥቶ ነፃ ሲወጣ ከዛ በኋላ ሄዶ አውሮፕላን እንዲነዳ መኪና እንዲገዛ ፎቅ እንዲሰራ አይደለም። ሰው ማንነቱን ካገኘ ሰው ትክክለኛ ማንነቱ ከመጣለት ከዛ በኋላ ያለው ቅድም ይሆን እንዳለው የባለቤቱ ጉዳይ ነው። የዛ ነፃ የወጣው ሰውዬ ጉዳይ ነው። ቅድም ስንማር ሰምታችኋል ሁላችሁም። መድኃኒት ሐኪም ያዛል ፕሪስክራይብ ያደርጋል እንጂ እየመጣ ቤታችን አይወጥልን። መድኃኒቱን የመዋጥ ግዴታ የኛ ነው። ከዚህ በኋላ ያለው የረቡኒ ጉዳይ ነው፣ የረቡኒ ኃላፊነት ነው። ግን ረቡኒ ነፃ ወጥቷል። ሰላማዊ እንቅልፍ እየተኛ ነው። ከቤተሰቡ ጋር ሰላማዊ ነው፣ ኮሙኒኬሽን አለው። ራሱን ማኔጅ አድርጓል ለ2 ዓመት። የቀደመው ስፍራ ማንም ሰው አይቶት አግኝቶት አያውቅም። እንደነገርኩ ሌላ ነገር ፕላን እያደረግን ነው። እስካሁን 2 ዓመት ግን ራሱን ሰርቫይቭ አድርጓል። ለኔ ትልቁ ስኬቴ ይሆንዬ ትልቁ ስኬቴ ረቡኒ ሰርቫይቭ አድርጓል። እግዚአብሔር ይመስገን። በቃ አያችሁ አንድ ሰው ወደ ትክክለኛ ማንነቱ መመለሱ በራሱ አንድ ትልቅ ለውጥ፣ ከሱሱ ተላቆ ወደ ሆነ ስራ ገብቶ ሀብታም የመሆኑ ጉዳይ አይደለም ለውጥ። አያችሁ ማንነቱን ማግኘቱ በራሱ ትልቅ ነገር ነው። ከዚህ ቀደም በሰላም ሀገር የማያደርገውን ነገር እንደ ትክክለኛ ሰው አሁን ላይ ግን ወደ ትክክለኛ ማንነቱ ተመልሶ ማድረግ ሲጀምር ይሄ ራሱ አንድ ትልቅ ስኬት ነው። እናታችን እያሉ ያሉት ነገር ትክክለኛ ነገር ነው። አንድ ሰው ከመልካም ወጣት መልስ ተመልሶ ወደ ሆነ ትልቅ ስራ ወደ ሆነ ፋብሪካ ገብቶ የሆነ ነገር ሰርቶ ሀብታም እንዲሆን አይደለም የሚጠበቀው። ወደ ትክክለኛ ማንነቱ እግዚአብሔር ቀድሞ ወደ ሰራው ማንነቱ መመለሱ በራሱ የትምህርቱ ዓላማና ዋነኛው ግብ ነው። እኔ እንደዛ ነው ማስበው። ምክንያቱም አሃ ማለት ከጀመራችሁ ወደ ለውጣችሁ እየሄዳችሁ ስለሆነ ማለት ነው። ወደ ማንነቱ መጥቷል። በቃ ወደ ተፈጠረለት ዓላማ መጥቷል። ትልቁ ስኬት እሱ ነው። ከዚህ በኋላ ያለውን የሆነ ቀን በጣም ተሳክቶለት መጥቶ አንተም እንዳልከው ይመስክራል። አንተም ትመጣለህ ታያለህ። ላንቺ ግን ምንድነው ትልቁ ነገር ካልከኝ ረቡኒን በዚህ ሁኔታ ማየት። ላለፈው 2 ዓመት ከቤተሰቡ ጋር ሰላም ነው። ራሱ ማኔጅ አድርጓል። ራሱ ሰርቶ ይበላል። የማናችንም ዲፔንደንት አልነበረም። ማናችንም አልተረበሽንም፣ አላለቀስንም። ረቡኒ የታደረ የሚል ስጋት አልነበረብንም። እህቶቹም አጎቶቹም አክስቶቹ ሁሉ ቤተሰብ ደስተኛ ነን። ኢየሱስ አውጥቶናል። ኢየሱስ ለሁሉም ያስፈልጋል። አሜን። ኢየሱስ መፍትሄ አለው። እኔ በጌታ ያላፍረው። በዓለም ላይ በብዙ ስራት ላላችሁ እንቆቅልሽ የሚጣለው በኢየሱስ ብቻ ነው። አሜን። መፍትሄ ያለው ኢየሱስ ጋር ብቻ ነው። የምናመልከው አምላክ ከዚህም በላይ ማድረግ ይችላል። እዛ ጋር ነበርኩ በአጋጣሚ ካሜራው ሲቀረጽ። ቅዳሜ ዕለት ወደዚህ ልንሳፈር 500 ምናምን ኪሎ ሜትር አቋርጠን የመጣ ነው። ቅዳሜ ዕለት 6 ሰዓት ነው ማታ ቤት የገባልኝ። እሁድ በባስ ልንሳፈር ቅዳሜ 6 ሰዓት ገብቶ 9 ሰዓት መነሳት ነበረብን። ከሌሊቱ 9 ሰዓት ስቀሰቅስ እንኳን አያውቅም። ባስ ውስጥ ስንገባ እኔ በጣም ደስተኛ ነበርኩ። ከዛ ሰኞ ነሐሴ 11 ቀን ነው እዚህ የገባ ነው። 6ኛ ዙር ነበርን። ነሐሴ 12 በፍጹም ረቡኒ በዚህ ሞመንት እንደዚህ ሆኖ ይወጣል ብዬ አላሰብኩም። ምክንያቱም አንዳንዴ የምታስቡት ነገር አለ አይደል እንደሰው። ግን እሱ የሚወራረድ ነበር፣ እኔ የሚወራረድ ነበር። በቃ ጌታ ሆይ እኔ ከዚህ በኋላ በፍጹም አሸም ማድረግ አልፈልግም። ማመልከውን አምላክ አውቃለሁ፣ አንተ ኃላፊነት ትወስዳለህ እያልኩ ነበር ባስ ውስጥ የመጣሁት። ከዛ የለምን ሮጥሽ ካላችሁ እዚህ ጋር ሳይሆን በእውነት በጣም ነው የደነገጥኩት። በቃ እናንተ በእኔ ቦታ ብትሆኑ ማመን አቃተኝ። ኢየሱስ ችሎልኛል። አሜን። አምላኬ ችሏል። በነገራችን ላይ ይሄ ድራማ ነው የሚሉ ሰዎች 200% ከ100% ነግሬሻለሁ። እዚህ ግቢ ቢገቡ ይጮሃሉ። መፍዙዝ ነው የሚያስበላቸው። በነገራችን ላይ ኢትዮጵያ ውስጥ እኮ ጥንቆላ፣ ድግምት፣ መተት፣ ሞራ መግለጥ፣ በመቃብር አፈር በዶሮ አንጀት መመተት ኢኮኖሚ እኮ ነው። ትልቅ ኢንዱስትሪ። ይህንን ኢንዱስትሪ ለማቆም ደግሞ የትኛውንም ኤክስትራ ማይል የሚሄዱ ሰዎች አሉ። ስለዚህ ትውልድ ሲያመልጥ ሲለወጥ የማይፈልግ አለ። ብላንቺ በሆነልሽ ነገር በጣም ደስተኛ ነኝ። ከዚህ በላይ ተሳክቶልኛል። ታጨብጭብ በደባርክ ተሳክቶልኛል። 2 ዓመት እንዴት ነበር? እግዚአብሔር ይመስገን በጣም አሪፍ ደስ የሚል ጊዜ ነው። ተመልከቱ ለውጡ እየሰራ እየሰራ 2002 ምናምን እንደዛ አካባቢ ከቤት መውጣት የጀመርኩት አንድ አካባቢ የሆነ 3 ወር በጣም ብዙ ነው። በቃ ረጅም 3 ወር ነው። ከ3 ወር በላይ ተቀምጬ አላውቅም። አንድ አካባቢ ምንም ታደርገኛለህ፣ የፈለገ ቢመችኝ የፈለገ ቢለኝ ምንም ብታደርግልኝ ጀስራም የሰራው ምንም የሰራው ከ3 ወር በላይ አልቀመጥኩም። ከእንዲህ አይነት መከራና ፈተና መዳን በራሱ አንድ ትልቅ ነገር አይደለም ወይ? ከዚህ በላይ ደስታ ምን አለ? ለውጡን እንኳን ተመልከቱት። ፊቱ ላይ ይታወቃል በስርዓቱ። አሁን ሞገሳም ሆኖ ከእንደገናም ደግሞ ራሱን ችሎ እንኳን እየኖረ ነው።
ጌታ ስሙ ይባረክ። ወንጌላችን ለስጋም ለነፍስም ነው የሚሰራው። ላመኑበት በየትኛውም ጉዳይ ላይ ቢያሰሩት ይሰራላቸዋል። በትምህርት ቢሆን፣ በጤና ቢሆን፣ በሆነ ነገር ቢሆን፣ በቤተሰብ ጉዳይ ቢሆን፣ ከእንደገናም እንኳን በአገር ጉዳይ ቢሆን ወንጌላችን በየትኛውም ስፍራ ይሰራል። ተመልከቱ። 2 ዓመት ለመጀመሪያ ጊዜ 2 ዓመት አዲስ አበባ ተቀምጡ። ከዚህ በፊት አዲስ አበባ አመጣሉ ከልጅነት ጀምሮ ቤተሰብ ግማሽ ቤተሰብ አለ። ግን 2 ዓመት አዲስ አበባ ተቀምጡ እየሰራሁ ቤት ከራይቶ ምግብ ገዝቼ እበላለሁ፣ እሰራለሁ ራሴ ማኔጀር አሁን አንደኛው ሁሉ ሰላም እግዚአብሔር ትተኛለህ ተፈነው በጣም ሰላም ነኝ። በጣም ሰላም እንደ ጅብ 9 ሰዓት በመዞር ታወቃለሁ። ተወልጄ ያደኩበት ከተማ እንደ ጅብ 9 ሰዓት በመዞር ታወቃለሁ። ለሊት 9 ሰዓት ምንም ምክንያት ሳይኖረኝ ገጀራ ይዤ 9 ሰዓት በመዞር ታወቅ ነበር። ቤቴ ገብቼ 2:30 ሰዓት እሰራለሁ፣ ይደክመኛል፣ እተኛለሁ። እግዚአብሔር ይመስገን ተሳክቶልኛል። ተሳክቶልኛል። ጌታ ይባረክ። ዮናታን የረቡኒን ገላ ማታ ፍትግ አድርጎ ሲያጠብ እግዚአብሔር ስላስጨነቀው ነው እንጂ ገላይ ማጠብም ግዴታ አይለበት። በቀደም ምን አለኝ ረቡኒ ስለ ልብስ ስናነሳ እንደዚህ አይደል ይሄ ልብስ እኮ አለበስኩትም እስከዛሬ አለ አለኝ። ለምን ስለው ዮናታን የዛን ቀን ገላይን ያጠበኝ ቀን የሰጠኝ ስለሆነ ቁጭ አድርጌዋለሁ አለኝ። እግዚአብሔር ይመስገን፣ ጌታ ይመስገን። አደራ እምላችሁ ሁላችሁም ስትመጡ አምናችሁ እንደገና እኔ አሁን በመላው ኢትዮጵያ ላላሩ በአለም ላይ ላሉ መናገር የምፈልገው ይሄ አሁን ሰዎች ጊዜያዊ መፍትሄ ፍለጋ በጣም የተለያየ ቦታ ይሄዳሉ፣ በተለያየ ሃይማኖት፣ በተለያየ ጉዳይ። ግን የሚገርመው ነገር አሁን ሰዎች ያስቀመጡላችሁ እነዚህ መካኒዝሙ አይሰራም እያልኩ አይደለም፣ ይሰራል። ግን ግራጁዋል ነው። እዚህ ቤት መጣችሁ ግን አይታችኋል አይደል? የማይመጥነን ክብር ኢየሱስ ሰጥቶን ስለ ኢየሱስ ለመናገር እንዳናፍርበት እሱ ለኛ ክብሩን ከጣለ እኔ ደግሞ የትኛው ክብር ኖሮኝ ነው ሳልመሰክር የምሄደው? ኢየሱስ ለዘላለም ያድናል። አምላኬ ለዘላለም ብርቱ ነው። አሜን። ታደጋ። አሜን። ኑ መፍትሄ አለ፣ ኑ ሶሉሽን አለ። ኑ ግዴላችሁም ታርፋላችሁ። እናውቃለን ብዙ ሰው በየቤቱ በር ዘግቶ በብዙ ጭንቀት ያለ ሰው አለ። ግዴላችሁም መንገዱም ሁሉም ነገር ክፍት ነው። እኛ ባረፍንበት መንገድ ነው እናረፉላለሁ። ይሁን። ቴንክ ዩ ሶ ማች ስለመጣችሁ ደስ ብሎኛል። እውነት ለመናገር የሱ ሁኔታ በጣም አሳዝኖኝ ውስጤን ነክቶኝ ስለነበረ ነው ደጋግሜ እንዴት ሆነ ምን ላይ ደረሰ በረታ ወይ። በዛ ላይ ደግሞ አጋንንትም ያው አይተኛም። አንድ ጊዜ ካመለጠው አምልጦኛል ብሎ ቁጭ አይልም። ሌላ መንገድ ደግሞ ፈላልጎ አስተባብሮ ቀይሶ እንደገና ወጥመድ አዘጋጅቶ ከለውጡ ሊያደናቅፈው ይችላል። ከዚህ አንፃር እንደው አንዳንድ መደገፍ ከቻልኩ ማገዝ እሱ ስልክ ላይም ደውያለሁ፣ አንዴም ሁለቴም ምናምን ደውያለሁና ማግኘት አልቻልኩም። ዞሮ ግን ምንድነው እኔ ያው እግዚአብሔር በልቤ ያስቀመጠው ነው። ገላውንም ሳጥበው ሰውነቱንም ሳጥበው ለማጠብ አይደለም። ለማጠብማ እሱ ራሱ ሄዶ መታጠብ ይችላል። ግን አንድ የሚወልቅለት ነገር እንዳለ በማመን ነበር። አሁን ደግሞ እንደዚህ ለምልማል። በሚቀጥለው ጊዜ ደግሞ ሰርግ ላይ ይገኛሉ። ዋው! እንግዲህ ሰሞኑን የመልካም ወጣት ምስክርነቶች ነው በተከታታይ እየሰራው ያለሁት ስለሆነ ስለዚህ አገልጋይ ቃላት ያጥረኛል። ታውቃላችሁ እንዴት ያለ ትህትና ከእንደገናም ደግሞ እንዴት ያለ ትጋት እያሳየ እንደሆነ በእግዚአብሔር መንግስት ውስጥ ስትመለከቱ ትገረማላችሁ። ከወጣቱ ጋር ወርዶ እስከ መስራት ከእንደገናም ደግሞ ሰውነታቸውን እስከ ማጠብ ሙሉ ቀንም ደግሞ አብሮ እስከ መዋል እንዲህ ያለ ትጋትና ትህትና ከየት ታገኛላችሁ በዚህ ዘመን? እሱንም ደግሞ በጣም ስመጥር ከሆኑ አገልጋዮች አታገኙምና እንዲህ ያለ አገልጋይ ትጋትና ትህትና ያዩበት አገልጋይ አለ ብዬ አላምንም። በነገራችሁ ላይ መልካም ወጣት ተምሬ ነበር የዛሬ ይመስለኛል እኔ እንጃ ብቻ 2010 ላይ ይመስለኛልና በዛ ወቅት እንኳን እገረም ነበር። ያው ኢየሱስ ምናምኑ ባይኖርብኝ ትምህርቶቹ በጣም ጠቅመውኛልና በዛ ወቅት እንኳን እደነቅ ነበር እንዴት ያለ ትጋት እንደሚያሳይ። አብሮን እየዋለ ምሳው እንኳን ሳይገባ ሲያስተምር ምን ሲል አየው ነበር። ጾም ጸሎት ከኛ ጋር ሲጸልይ ምናምንና እገረም ነበር። እኔ እንኳን ከዛ በኋላ እጂ ማላቅም በአዲስ አበባ ያለውንም ቸርች አልሄድኩም፣ ወደ ሐዋሳም ደግሞ አልተመለስኩምና በጣም ያስደንቀኝ አገልጋይ ነው። እንዲህ ያለ ትጋት ያለውን አገልጋይ በዘመኔ ያን ያክል ነው በቁጥር እንኳን ባስቀምጥላችሁ የሉም ማለት እችላለሁና እግዚአብሔርን ስለሱ ማመስገን አለብን። እድሜው እንዲረዝምልን እንዲቆይልን ከዚህ በበለጠ እግዚአብሔር እንዲረዳው በእግዚአብሔር መንግስት ውስጥም ደግሞ በእጥፍ እንዲሰራ ሁሌም ስለሱ መጸለይ ያለብን። በነገራችሁ ላይ መብረቅ
እያስፈራራኝ ነው። እና በጣም በቃ እውነቴን ነው ጌታ በሚያውቁ በጣም የምደነቅበት አገልጋይ። ነገ እንኳን ከነስህተቱ ሰው ስለሆነ ይሳሳታል። ከነስህተቱ የምቀበሉ አገልጋይ ቢኖር ዮናታን አክሊሉ። ለምንድን ነው ካላችሁ ከሚያጠፋው የሚያለማው ይበልጣል። በጣም ብዙ የሚጠቅመው ይበልጣል ዮናታን አክሊሉ። ኢቭን ቢያጠፋ ነው እሺ የምላችሁ። አንዳንድ ሰዎች አሉ በቃ ልባሌ ንግግር የሚናገሩ ወጥቶ ሚዲያ ላይ ድራማ ነው እንደዚህ ነው ራሱ ምስክርነት ያስፈልገዋል ብዙ የተፈወሰው ነገር አለ ምናምን የሚሉ አሉ። በቃ እነሱን ሰዎች ከምሰማ ጊዜ ዮናታን አክሊሉ እያጠፋ በሰማው ይሻለኛል። በነገራችሁ ሳይሰሩ ከማያጠፉ ሰዎች እየሰሩ የሚያጠፉ ሰዎች ይሻላሉ። ይሄንን ታውቃላችሁ አይደል? ምንም ሳይሰሩ 30 ጊዜ ስለ ጽድቅና ስለሆነ ትክክለኛ መንገድ ከሚያወሩባችሁ ሰዎች እያጠፉ ነገር ግን የሚያለሙት ነገር ያላቸው እነሱ ሰዎች ይበልጣሉ። ምክንያቱም እየሰሩ ነው ብዙ ነገር ያበላሹት። ኢቭን ቢያጠፋ ነው እያልኳቸው ያሉት እሺ፣ አጥፍቶ ነው እያልኩ ሰው ቢያጠፋ ራሱ ዮኒ አንደኛ ነው። ስለሱ እግዚአብሔርን ማመስገን አለብን። ሰርግ ላይ ደግሞ እገኛለሁ። ትለመልማለህ፣ ታሸንፋለህ። በህይወቴና በአገልግሎቴ ዘመን እጅግ ፍሬያቸውንና ስኬታቸውን ለማየት ከምናፍቀው ሁልጊዜም ወደፊት ወይ ጡረታ ሞጥቻ አርጅቼ የሚሆን ስለ መልካም ወጣት ሳወራ ልናገራቸው ከምፈልጋቸው ሰዎች መካከል አንዱ አንተ ነህ። ምክንያቱም እግዚአብሔር ያደረገልህን ማዳን አንተ ባትመሰክር እኔ ባይኔ አይቻለሁ። የእግዚአብሔር ደግነት ማሳያ ስለሆንክ ማለት ነው። ቅርብ ጊዜ ደግሞ ሰርግ ላይ እንገኛለን። አሜን። ደስ ብሎኛል። ወድሻለሁ። አንቺ አንደኛ ነሽ። እንግዲህ ሁላችሁም እንደሰማችሁት ይህ ልጅ የዮናታን አክሊሉ የሁል ጊዜ ምርጡ የመልካም ወጣት ተማሪ ነው። ዮናታን አክሊሉ ሲናገር እንደሰማችሁት እንግዲህ ምናልባት በዚህ መልካም ወጣት ትምህርት ትውስታ ውስጥ ስለ መልካም ወጣት ትዝታዎቼን ባስታውስ አንደኛውን አንተ መርሳት አልፈልግም ብሎ ሲናገር ሰምታችሁታል። እንግዲህ በዚህ ወጣት ላይ የተገለጠው የእግዚአብሔር የማዳን ኃይል ብዙዎችን እያስገረመ ዮናታን አክሊሉ ራሱ በሚደንቅ ሁኔታ አስገርሞታል ማለት ነው። ታዲያ እናንተም በዚህ ቪዲዮ እንደተማራችሁና የእግዚአብሔር የማዳን ኃይል እንዳያችሁበት በጣም እርግጠኛ ነኝ። ታዲያ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮ ቆንጆና አስተማሪ ከነበረ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።